የኔ አባት ዘማን እንደምን አለ? ሰላም ነሽ? ደህና ነህ ወይ? ማን ነች እቺ? ሽቶ ሲገርም ቢቢሹ እኔ ማን ነኝ ታውቂኛለሽ? አብዲኔ አባት ሃይ ሃይ እንዴት ነህ? ደህና ነህ? ሃይ ሰላም ናችሁ ሁላችሁም? እንዴት ናችሁ? እንዴት ነህ? እንኳን ደህና መጣ። ቴንኪው ነበር። ቴንኪው። አዲስ አበባ ተመችቶሃል? ታዲያስ ጥሩ ነው ያለ። ወደነዋል። ቢቢሹ ወደነዋል። ታሽልልኝ። ይኸው ሰርፕራይዝ መጥተናል አለ የኔ አባት። ይኸው ይሄ የሚያምር ሱፍ ነው ክላሲክ ናሳ። እዚህ ጋር ደግሞ የሚያምር ትናንትናል። እዚህ አይ ሆፕ ትበቃለች። አዎ ጊፍት በእናትህ አዶናይ ለምን እንደዚህ አደረግ? አይ ግዴታ ነው። የተከበርክ ሰው ምን ፍቅራችን ማድረግ አልነበረብህም። ችግር የለውም የኔ አባት። እንዴት ነህ? ጩጮቹ ወደዋል ሁሉም። ኧረ እውነት አይ ነው አዲስ ነገር ነግረኸኛል። እስኪ ንገረኝ። አውርተን ነበር እና አስቀርብ በል እስኪ ንገረኝ። ጩጮች አሉ እኔ ዘፈን የምሰራላቸው ግጥም ዜማ ሰጣቸውና ይሰራሉ። እሺ እና የቲክቶክ ቻሌንጅ ሲባል እኔ ቲክቶክ አልችልም የለውበትም። አይ ነው ይኸው እኛ አለናል። ማን ይምጣላችኋለሁ? አዶናይ ፈልጌ ነው ያገኘሁሽ። ለቭ ዩ ቱ ማን። ሁሉም ነው የሚወድ። በጣም አሪፍ ሰው ነው። ነገር ስሩ ብዙ። እሺ እናሰ ቤቢ ምን ላድርግ? ስላገኘው ግን በጣም ደስ ብሎኛል። ባይገርምህ ማለት ነው ፋዘር እኔ እና ወንድሞቼ ሆነን መርካቶ ሰፈር የሚለው ዘፈን በቃ ህፃን ነበርኩኝ። እድሜ አላስታውስም። ያን ያህል ነበር በቃ የቆየው። አንተ ስንት ነው? አሁን 25 ነው። መርካቶ ሰፈር እናንተ ኩዮች ናችሁ። በቃ ልጅ ህፃን እያለሁ ፋዘር በቃ ያስደንሰን ነበር። ቀውጠኛ በቃ እንትን እያለ እግዚአብሔርን ትልቅ ታሪክ አለኝ ከልጅነቴ ጀምሮ ሜሞሪ አለኝ። በጣም ነው የምወደው። እሷ እንግዲህ አክብረት ትባላለች ልጄ ነች። አዎ እንዴት ነሽ? ደህና ነኝ። እንደናንተና ኖሬ ዘፈኑን ትወጂዋለሽ? እሺ ኑ ቤታችሁ ነው በአላ ሁሉ ጊዜ ና እመጣለሁ። አሁን ምን ታደርጋለህ መሰለህ? ና ባለ ካሜራው ወደዚህ ጋይስ አሁን ለአብዱኪያር ልዘፍንለት ነው። ተስፋ አለኝ ወይስ የለኝም? ግልጽ ትነግረኛለህ ማለት ነው። እሺ አዶናይ በል ላ ላ ላ ላ ላ ላ ላ ላ ፕራክቲስ ብቻ ነው የቀረሽ። ፕራክቲስ ብዙ ፕራክቲስ። እሺ ፕራክቲስ ያስፈልገኛል በጣም ብዙ። አሁን ይኸውልህ ልጆቹ ጥሩ ፎርስ አላችሁ እናንተ አንዳንድ ጊዜ ምን ትመስሉኛላችሁ መስለህ አዶናይ የሆነ ታላቅ ወንድም የሌለው ልጅ አለ አይደል? አንዳንዴ ጓ ያስፈልጋል። አንተ በዚህ ደህና አንበብ ይሄንን አድርግ ምናምን ማለት እኔ በሌላው ሙያ አላውቅም። በሙዚቃ ግን እንደሱ ጀምሬያለሁ። ጓ አደርጋለሁ። ኑ አንተ ከኔ ጋር ዝፈና፣ እኔ አንተ ፊቸር ልግባልህ፣ አንተ ግጥም ልጻፍልህ፣ አንተ እንደዚህ እያልኩ ነው። መንገዱ ታውቀዋለህ። በቃ ቢኮዝ 50 ዓመት የሆነ አዶናይ አም ኦልድ። እሺ ትንሽ ኦጂ ነገር ነኝ እኔ ስለዚህ ጩጮቹ ናቸው። አሁን አዲሱ ዘፈን የስሚዝ ነው። ስሚዝ ባላገሩ አይደለ አንደኛ ነው፣ ጎበዝ ነው። አሁን አዲስ ነው ያለ። አጭሯን እሰጥሃለሁ ቺን ፋይል አሁን እንኳን ወሬ የፈለገው ይምጣ፣ እንኳን ወሬ የፈለገው ይምጣ፣ ይምጣ ፍቅሬን አልተውም የፈለገው ይምጣ የሚገርም ነው። ወደነዋል። በቃ ወዳጅታል። አፍቅር ያለው የፈለገው ይምጣ እያለ ነው። በቃ ያሉትን ይበሉ ነው። አደረይ የኔ አባት ይመቼና ሁሉ ጊዜ እንገናኝ። ከጩጮቹ ጋር ስራ ካለ ሙዚቃዊ ነገር አምጡ፣ ደስ ይለኛል። ሁላችሁንም እሺ። ነፃነት ታውቃታለህ? አቡኪያርዬ ከሞጣች ነፃነት ታውቃታለህ? ነፃነት አዎ፣ ከዝዋይ ነው ያመጣኋትና በጣም የሚገርም ድምጽ አላት። በቃ ድምጽ ያለው ሰው ከባንድ ጋር በደንብ መስራት ከቻለ እኔ ሆምወርክ እሰራለሁ። ማርያምን እግዚአብሔር ቃል ትገባለህ። ይዝፈኑ ክለብ አልሰራም ባንድ ጋር አልሰራም የሚል ዘፋኝ እንዳታመጣ። ቀጥታ ይስሩ፣ ባንድ ይስሩ፣ ፐርፎርም ያድርጉ። ከዛ እኔ ሰፖርት አደርጋለሁ እንዳታስብ። ቴንክ ዩ ሶ ማች። እዚህ ቤት ደግሞ አንደኛ አድናቂ ተሸ ነኝ። ካሶንጎ ነው የሚባለው። ካሶንጎ እሱ ማን ነው? መሮጥ ትወዳለህ? እሱ ማን ነው? ካሶንጎ እሱ ማን ነው? አዶናይ ነው። ትወደዋለህ? ሳሙ ዲቻራት ነው። የታባ ሳሙኤል ነው የምትባለው? ቲክቶክ አለ አንተ?
ኧረ ንገራችሁ ቲክቶክ ምንድን ነው? አትፖስትም? ምን ፖስት ጀምራ? እሺ እኔ አባ ቴንክ ዩ ሶ ማች እወድሻለሁ። እና ባለ ካሜራው እስቲ ቲክቶክ ላይ እኔ የማውቀው ነገር የለም። እሺ እናንተ ናችሁ የምታደርጉት። ቻሌንጅ አለ። አሁን የስሚዝ ዘፈን ይወጣል። እኔን ግጥሙን ዜማውን የሰራሁት እኔ ቻናል ላይ ነው የሚቀመጠው። አርብ ይወጣል። ሂድና እሱን ፑሽ አድርግ። በሚቀጥለው ለጩጮች በሰራው ቁጥር እፈልጋቸዋለሁ ቲክቶክ እና ችግር የለውም አብረን ሰራ። እኔ አንተን መደገፍ ፈልጋለሁ የበለጠ በተለይ ልጆችን መደገፍ ፈልጋለሁ። ሙዚቃ ደግሞ ካለ አምጡና እኛ እንሰራለን። እኔ ከጩጮች ጋር አሪፍ ይየው ቲክቶክ ክሊፕ ልስራበት እንዴ? በዘፈን ትንሽ ቀንጨብ አድርጌ አሪፍ ፓርቷን ንገረኝና ስጠኝና በቃ እሱን ሰው እናሳ ቴንክ ዩ ሶ ማች የኔ አባት። አሁን እንግዲህ ካሜራውን እናጠፋዋለን። ከዛ ፈታ እናንካ አብዱኪያር ጋር ጋይስ። እንግዲህ አብዱኪያር አግኝተነው ስጦታ ተሰጥቶን እኛም ስጦታ ሰጥተን ተለያይተናል ማለት ነው። በጣም ብዙ ወሬ አውርተን በጣም አሪፍ ሰው ነው አብዱኪያር። በጣም ጸዴ ኦጂ the gangster the original gangster ማለት ነው። ኦጂ ማለት አብዱኪያር ጸዴ ሰው ነው የመጨረሻ። ትግርኛ ታወራለህ እንዴ አልኩት። እንዴ ከመለኻ አለኝና ትግርኛ ትችላለህ እንዴ አብዱኪያር አልኩት። እንዴ ትግርኛ ፍንጣሓ በደንብ ፈሊጠ ፍንጣሓ ላይ ወይ ብቻስ በደንብ አድርጌ ነው የማውቀው ማለት ነው። ቀልደኛ ላይ የመጨረሻ እሷ ስቃ ምናምን የተመለሰች ወደድሽው አብዱኪያር? የሚገርም ሰው ነውና ቴንክ ዩ ሶ ማች አብዱኪያር የኔ አባት። and also ማለት ነው ይህ ያሰማናችሁ ዘፈን እስኪ ትሬንድ እንቀይረው ጋይስ። let's make it happen። አብዱኪያር ትልቅ ሰው ነው። ላ ተስፋ